እኮ ነው እየወጣ ሜዳ ላይ አርግዞ የሚገባው። እቺ እንስሳ ናት፣ ሰው አይደለችም። ከብት አሁንም እኮ እንደዛ ሆነ። በውጭ አዛ ከራርማ መጣ ያርግዣለሁ አለ ደግሞ በሚገባ ገና ስትሮት ቼክ ያደርጋል። ገና ያስመረምራል። 10 ቀን ቆይታ እንዳረግ እስኪ 10 ቀን ሊቃላ ይዛ መጣ። ስልክ አለማንሳት ተጀመርኩ አንስቼ ነው ያወቅሁት ስትል ቆይተ አንድ ነገር ልንገራችሁ። እሱ ወንድ ልጅ ነው፣ እሷ ሴት ልጅ ናት። ልጁ በዚህ እየሄደች እየተሻሸችው አልቤርጎ ቤት እየገባች ለምን ሪያ ነገር ስታከተውም ልጅቷ ከአላማ ራስ የመጣች ቆይባ መቻርገው ነው። ቆይ መቻርገው ነው እሱ ቢል ከሰከስ እንጂ እኔ አልፈ እንዲህ አለ አይመቸኝም። ያባላት ታርኛ ልጅ አባት ነው ቢል ይወዳል ከሰተም ቆይ እቺ ስዳደች ባለጌች ወራዳ እሱ ባለጌ ነው። ሜዳ ህያ ባለጌ ነው። ሜዳ ስንላት ሜዳ ላይ አርግዛ መጣች። አህያ ስትባል ሌላ የሚዘመጥ አይደለም። የሜዳ አህያ ስንላት ማለት ነው። የሜዳ አህያ ስንላት እኮ በምክንያት ነው የሜዳ አህያ የተባለች። ይሄው የሜዳ አህያ ስለሆነች ሜዳም ላይ አርግዛ መጣች። ዲቃላው ዝም በይ እስቲ በእናትሽ ልጅ አትበይ። እውነት ነው፣ እውነት ነው፣ እውነት ነው። አርግዛለች ሜዳ ላይ አርግዛ መጣች። እርግጠኛ ስሙ መንታ ነው የሚሆኑት። እንደዚህ አይነት ዲቃላ የሚወልድ ሰው እኮ መንታ ነው የሚወልደው። ሜዳ ላይ የሚወልድ የሜዳ አህያ ጀምር ኢርቢስና ራሱ ውሸት ነው። ለማለት እኮ ነው። ዝም በይ ቆይ ማሬ ዝም በይ። እውነት ነው ያረገዘችው፣ እውነት ነው። እናንተ ሌላ ሀሳብ አጣምጡ። እውነት ነው አርግዛለች። እሷ ግን በእርጎ ውስጥ ላይ በሱ ላይ የወጣች ድሮ እሱ ይተዋል እንባለቅ ለማዲያ ቦታ መሰለኝ ትሮጋ ትመጣለች። አትመጣ አዘልቅም ሲመስለኝ ግን ባለፈው ጡቷ የወደቀ ቀን ይመስለኛል። ለማሳት ጎንበስ ብሎ በዛው ስራ እየሰራው ወይኔ እዛ ቤቶች እንዴት ናቸው? የአንድ የሜዳ አህያ የጠፍታ ነበር ተገኘች አለ። አህያው እኮ ጠፍታ ከረመ ተገኘለት አይደል? አህያው ተገኘ። ጆሮ የተቆረጠ ያለው አሁን 2 አህያ ሆኖ ተገኙለት። እኔ ዩቲዩብ ላይ ሰርቼለሁ አያ ተገኝቷል ብዬ ወይ ልከራ አትሽሽ ስትለው ነበረ። መኪናው ጠብቃቸዋለሁ ብሎ ለምጎል ግን በዚህ መሀል ማለት ነው እየሰማችሁ ነው። ልዑል እያሳዘነ ህፃኑ ልጅ ውዴ እንዴት ነሽ? ዋጊሌ ላከ ማለት እናታችን አለም ሰላም ነው። አለም ውሸት ሚዩትሽ ክፈችና አውሪ በእናትሽ። ዛሬ ደስታ ቀን ነው። አንድ የሜዳ አህያ 2 አህያ ሆኖ መጡ። አንዱ ሲሄድ 2 ሆኖ መጣ። እኛ እንደዚህ ሲንስ የምርተው እኮ አንዳንድ ሰው ማያውቅ የምር ተናደር ለሲቆም ለምን ይችላል? እናቴ እኔ ከውስጤ ነው የምር ደስ ብሎኛል። እኔም ደስ ብሎኛል። እኔ አብራም እንደዚህ ሲሆን አህያዋ 2 ሆና ተገኘች። እኔም ደስ ብሎኛል። እንኳን ደስ አላችሁ። 2 አይደለም 4 ልጅ ነው ያረገዘችው ባንዴ። ለምን ማለት አይሆንም? የኛ ልጆች እኮ